በሐዘን ጊዜ ብዙ አታንቡ፣ ብዙ አታልቅሱ፣ ተስፋ አትቁረጡ፣ አትመረሩ፣ ጥቁርና ከል አትልበሱ፣ ፀጉር አትንጩ፣ እንደ አሕዛብ አታልቅሱ። ይህ ክርስቲያን ወግ አይደለም። በትንሣኤው ኃይል ለሚያምን ክርስቲያን በቅጡ የሚኖር ሕይወት የሚገለጠው እንዲህ ባሉ ብርቱ የሐዘን ጊዜያት ነው። ጨዋ የታረመ መልካም ጸባይ ክርስቲያናዊ ሕይወት ይዞ የኖረ ያርፋል፣ ለዘላለም ያርፋል። ጥቂት ጊዜ ይሰቃያል፣ ጥቂት ጊዜ ይቸገራል፣ ጥቂት ጊዜ ያጎነብሳል፣ ጥቂት ጊዜ ይመረራል፣ ጥቂት ጊዜ ይተክዛል፣ ጥቂት ጊዜ ያጣል። ለዘላለም ጊዜ ለማይቆጠርለት ሕይወት ግን በተድላ በደስታ በእረፍት ይኖራል። ዘመርን መሸኘት እንልመድ። እልል እያል እየዘመርን በአንድ አይናቸው እየሳቁ በአንድ አይናቸው እያለቀሱ እንደሚሸኙት ደጋግ ሰዎች እንሆን። ስለ ፍቅራችን እናለቅሳለን፣ ከክርስቶስ ጋር ስላለን ፍቅር ደግሞ እንደሰታለን። ወገኖቼ በዚህ ዓለም በብዙ ስቃይ ልንኖር እንችላለን። በዘላለም እረፍት ግን ካረፈን ይበቃናል አይበቃንም? እውነቱ እሱ ነው እሱ አይደለም? ፍጻሜውን ሳታዩ ማንንም መከረኛ፣ እድለኛ፣ ባለጸጋ፣ ደሃ እንዳትሉ አደራችሁ። እንደምትሞቱ ሆናችሁ ኑሩ። እየሰማችሁ ነው? እንደምትሞቱ ሆናችሁ ኑሩ። እንደምትኖሩ ሆናችሁ ስሩ። እዚህ ዓለም ላይ ማረፍ አይቻል፣ ከሐሳብ መላቀቅ አይቻል። በብዙ ሐሳብ በብዙ ጭንቀት መኖር። አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ብዙ መንገር ብዙ ማብራራት የሚያስፈልግ መስሎ አይሰማኝም። በሃይማኖት በምግባር እግዚአብሔር ያጽናን። ካልሞትክ ሕያው አትሆንም። ለአጭር ደቂቃ የምንማርበት የትምህርታችን ርዕስ ነው። ካልሞትክ ሕያው አትሆንም ወይም ካልሞትክ አትነሳም። በዚህ ሐሳብ ጥቂት ደቂቃዎች እንመካከራለን። አንደኛ ቆሮንቶስ መልእክት ምዕራፍ 15 ቁጥር 36